ሰላም እንደምን አላችሁ? እግዚአብሔር ሰላም ከሁላችንም ጋር ይሁን። ዛሬ በግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ሽኖዳ ሶስተኛ የተጻፈውና በዲያቆን ዮርዳኖስ ፍሬው የተተረጎመውን የእምነት ሕይወት ከሚል መጽሐፍ ላይ በገጽ 117 ከሰፈረው ቀንጭበን ልናነብላችሁ ነው። ይህ መጽሐፍ በይዘቱ በጣም ቆንጆ የሚባል ሲሆን በታሪኩም ወዳችሁ የምታነቡት ነው። እናንተ ሙሉ እንድታነቡ እንጋብዛችኋለን። እኛ ግን ከዚህ መጽሐፍ ላይ ከገጽ 117 ላይ ከሰፈረው ቀላል እምነት የመተማመን ጉዳይ እንጂ የአስተሳሰብ ጉዳይ አይደለም በሚል የሰፈረውን እናቀርብላችሁ ነው። እስከ መጨረሻው አብራችሁ ነው። ቀላል እምነት የመተማመን ጉዳይ እንጂ የአስተሳሰብ ጉዳይ አይደለም። የአእምሮ ጦርነት የኃይል ሚዛኑን ይፈልጋል። አንዱ ወገን እንዴት እንደሚያሸንፍ ቢናገርም መልሱ ቀላል ነው። እግዚአብሔር ወደ ጦርነቱ ከገባ የኃይል ሚዛኑን የሰው ሐሳብ ይለውጧል። ዳዊት በእግዚአብሔር ኃይል ከጠላቱ ኃይል ሚዛን ከጎልያድ የበለጠ በርትቷል። በዚህ ላይ እምነት በቀላልነቱ አእምሮንና ሚዛንን እንደማይቃረን እናያለን። በቀላል እምነት የሚኖር ሰው ያለ ጭንቀት ይኖራል። ምክንያቱም ጭንቀት ብዙውን ጊዜ የሚመጣው በብዙ አስተሳሰብ ወይም አንድ ሰው ችግሮቹን በአእምሯዊ መንገድ ብቻ ስለሚያስብ ነው። ነገር ግን በእምነት ቀላልነት ሰውየው የሚችለውን ያደርጋልና በጣም አስፈላጊ የሆነውን ነገር ለራሱ ለእግዚአብሔር ይተዋል። በፍጹም አይጨነቅም። አምላክ እንደሚሰራለት ስለሚያምን ያለው እምነት የልብ ሰላም ይሰጠዋል። እናም ጭንቀት ስሜቱን እንዲያሸንፍ አይፈቅድም። ይህ ቀላል እምነት ያለው ሰው ጉዳዩን የሚቆጣጠረው እግዚአብሔር እንደሆነ ስለሚያውቅ አይጨነቅም። በሕይወቱ በእግዚአብሔር መልካም እንክብካቤ ላይ የሚተማመን ከሆነ ለነገ አይጨነቅም። ምክንያቱም የነገው አምላክ ያውቃል ብሎ እግዚአብሔር ስለሚሰጥ በሕይወቱ ውስጥ የሚሆነውን ሁሉንም ነገር በፍጹም ደስታ ይቀበላል። እግዚአብሔርን ለሚወዱት እንደ ሐሳብም ለሚጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን። በአምላካዊ ዝግጅት ይልቅ አስተሳሰቡን የሚያደርግ ግን እግዚአብሔር እንዲሸከምለት ከመፍቀድ ይልቅ ጭንቀቱን ራሱ ይሸከመዋል። የአባታችን የአቡነ ሽኖዳ በረከት ይደርብን። ሁላችሁም አንብቡት፣ በእርግጠኝነት ትወዱታላችሁ። እናመሰግናለን።